ሰላም ውድ የፕራይቬት ቲቶሪያል ተከታታይ ተማሪዎቻችን እንደምን አላችሁ? ዛሬ እንግዲህ ባለፈው ካቆምንበት ጂኦግራፊ ግሬድ 12 ቻፕተር 4ን ዛሬ ጀምሮ የምንመለከት ይሆናል ማለት ነው። እንግዲህ ባለፈው በጂኦግራፊ ቻፕተር 3 ስለ ናቹራል ሪሶርስ ኤንድ ሰስቴናብል ዲቨሎፕመንት አይተን ነበረ። ዛሬ ደግሞ በቻፕተር 4 ላይ ኢሹስ ኢን ሰስቴናብል ዲቨሎፕመንት ፓርት 2 ወይም ደግሞ ስለ ሰስቴናብል ዲቨሎፕመንት ፓርት 2 ቤዝድ ኦን ፖፑሌሽን ፖሊሲስ ፕሮግራምስ ኤንድ ዘ ኢንቫይሮንመንት በሚለው ኮንሴፕት ላይ ተመርኩዘን እንመለከታለን። ባለፈው ሰስቴናብል ዲቨሎፕመንት ከናቹራል ሪሶርስ ወይም ከኢንቫይሮንመንት ጋር ያለው ግንኙነት ምን ይመስላል፣ ሰስቴናብል ዲቨሎፕመንት ትርጓሜው ምንድን ነው የሚለውን በቻፕተር 3 አይተናል። ዛሬ ደግሞ በቻፕተር 4 ላይ ሰስቴናብል ዲቨሎፕመንት ከፖፑሌሽን ፖሊሲ እና ከፖፑሌሽን ግሮዝ ከፖፑሌሽን ፕሮግራሞች ጋር አገናኝተን የምንመለከት ይሆናል ማለት ነው። ቻፕተር 5 ላይ ስንሄድ ደግሞ እንደዚሁ ፖፑሌሽን ሰስቴናብል ዲቨሎፕመንት ፕሮግራም ከናቹራል ኢንቫይሮንመንት ጋር እያገናኘን ደግሞ እናያለን ማለት ነው። ስለዚህ እናንተ እንደተቀላቀላችሁት ሁሉ ሌሎች ተማሪዎችም ይሄን ፕራይቬት ቲቶሪያል እንዲቀላቀሉ ሪኮመንድ አድርጓቸው። እንዲሁም ዩቲዩብ ቻናላችንን ገብታችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ከዚህ ከቻፕተር 4 ጀምሮ በዩቲዩብ ላይ የጂኦግራፊ ቪዲዮም ስለሌለ ተማሪዎች ይህንን እድል እንዲጠቀሙ የበኩላችሁን አስተዋጽኦ እንድትወጡ ለማለት እወዳለሁ። እንግዲህ በቅድሚያ በዚህ ቻፕተር ላይ የምንመለከተው ቲዎሪስ ኦን ፖፑሌሽን ግሮዝ ኤንድ ዲቨሎፕመንት ነው። የህዝብ ቁጥር እድገት እና ቁጥር መጨመር ወይም ደግሞ የህዝብ ቁጥር መጨመር ምን ይመስላል ወይም ደግሞ ስለዚህ ስለ ህዝብ ቁጥር እድገት የሚያወሩ ቲዎሪዎች እነማን ናቸው፣ ምንስ አሉ የሚለውን እንመለከታለን። ከ9ኛ እስከ 11ኛ ክፍል ድረስ የቻፕተር 4 ላይ ስለ ፖፑሌሽን ስትማሩ ካልኩሌሽን ላነበረው እዚህኛው ላይ ግን ጀስት ቲዎሪውን ብቻ ነው የሚያስቀምጥላችሁ። አልቋል። በቃ ስለ ፖፑሌሽን ዴታ ምናምን እንዳለ እዛ ከተምራችሁ ጨርሳችኋል። አሁን ደግሞ ጀነራሊ ቲዎሪውን ብቻ ከሰስቴናብል ዲቨሎፕመንት ጋር አገናኝተን በዚህ በ12ኛ ክፍል ላይ እናያለን ማለት ነው። ኢንትራንስ ላይም እስከ 3 ደቂቃ የሚወጣበት ክፍል ስለሆነ በደንብ አድርጋችሁ ያዙ። የፖፑሌሽን ቲዎሪዎችን ስንመለከት ሁለት አይነት ፖፑሌሽን ቲዎሪዎች አሉ። የመጀመሪያዎቹ ኮንዘርቫቲቭ ይባላሉ። ሁለተኞቹ ደግሞ ራዲካል ቲዎሪስትስ ይባላሉ። ፖፑሌሽን ሳይዝ ኤንድ ቼንጅ ፕሌይ ኤ ፈንዳሜንታል ሮል ኢን ሂውማን ሶሳይቲ ዛት ዘይ ሃቭ ቢን ዘ ሳብጀክት ኦፍ ዘ ቲዎራይዚንግ ፎር ሚሊኒያ ይላል። እንግዲህ ፖፑሌሽን ሳይዝ ስንል ወይም ደግሞ የህዝብ ቁጥር ወይም ደግሞ የህዝብ መጠን በማህበራዊ ኢኮኖሚያዊ እንዲሁም ደግሞ ባህላዊ እንቅስቃሴዎች ላይ የራሱ የሆነ አስተዋጽኦ አለው። በዓለም ላይ ከሚገኙ ትልልቅ ሀገራቶች ውስጥ አነስተኛ የህዝብ ቁጥር ስላላቸውና በህዝብ ቁጥራቸው ማነስ የተነሳ በኢኮኖሚ ተበልጠው ወይም ሶሻይታል ኢምፓክት ወይም ደግሞ በሶሻይታሊ ኢንፍሉዌንስ ማሳደር አቅቷቸው የህዝብ ቁጥራቸውን ለመጨመር እየጣሩ ያሉ ሀገራት እናውቃለን። ለምሳሌ እንደነ እስራኤል እንደነ ፈረንሳይ ማንሳት እንችላለን። በተቃራኒው ደግሞ የህዝብ ቁጥራቸው ከቁጥጥር በላይ ሆኖባቸው ደግሞ የህዝብ ቁጥራቸውን ለመቀነስ የሚሞክሩ ሶሻይታልና ኢኮኖሚካል አድቫንቴጃቸውን ወደኋላ እየጎተተባቸው ያሉ ሀገራት ደግሞ ልክ እንደነ ቻይና ያሉትን ሀገራት ደግሞ መጥቀስ እንችላለን ማለት ነው። ሶ ሞስት ሪሊጂየስ ትራዲሽንስ ሃቭ ሃድ something to say on this matters as did many of the leading figures of the ancient world ደስ ይላል። እንግዲህ ይሄን ስለ ፖፑሌሽን ቲዎሪ እዚህ ጋር እናንተ ብትማሩ፣ ነገር ግን የተለያዩ ሃይማኖታዊ ደግሞ አመለካከቶች ምልከታዎች ደግሞ አሉ። ምንን የህዝብ ቁጥርን በተመለከተ ማለት ነው። የህዝብ ቁጥር እንዲበዛ የሚደግፉ ምልከታዎች አሉ፣ እንዲሁም ደግሞ ማነሱን የሚደግፉም ደግሞ አሉ። እሺ ኮንዘርቫቲቭ ቲዎሪዎች እነማን ናቸው ስንል የመጀመሪያው ማልተስን ነው የምናነሳው። ማልቴዥያን ቲዎሪን እናነሳለን። ማልተስ እንግዲህ ሙሉ ስሙ ቶማስ ማልተስ ይባላል። 1776 ነው የተወለደው። 1834 ነው የሞተው። ኦልሞስት ወደ 68 ዓመት አካባቢ ነው የቆየው። የሃይማኖት አባት ነው። ክለርጂማን ነው ወይም ደግሞ ካህን ነው። እንዲሁም ደግሞ ዲሞግራፈር ነው ወይም ስለ ህዝብ ቁጥር የሚያጠና ጂኦግራፈር ነው ማለት ነው። እንዲሁም ደግሞ ኢኮኖሚስትም ነው። ሜንቴንድ ዘ አይዲያ ዛት ዜር ዋዝ ኤ ናቹራል ሎ ኦፍ ፖፑሌሽን ግሮዝ ኢን ዊች ፉድ ፕሮዳክሽን ኢንክሪዝስ ኦንሊ ኢን ሊነር ኦር አርኪሜቲክ ሴኩዌንስ ዊች ኢዝ 1 2 3 4 5 ኤንድ ዘ ፖፑሌሽን ራይዘስ ኢን ጂኦሜትሪካሊ which is 1 2 4 8 16 32 ይለናል። እንግዲህ እነዚህን ቁጥሮች ተምራችኋል። ምን ላይ 12 ቻፕተር ላይ ሴኩዌንስ ላይ አርኪሜቲክ እና ጂኦሜትሪ ተብላችሁ ተምራችኋል። አርኪሜቲክ ምንድነው? ሊነር በሆነ መንገድ ወይም ኮንስታንት በሆነ ቁጥር በአንድ ወይ በሁለት እየጨመረ የሚሄድ ማለት ነው። ሶ ማልተስ ምን አለን? የህዝብ ቁጥርና የምግብ ምርት የሚጨምርበት ናቹራል የሆነ ሎ አለው። በተፈጥሮ ህግ ስንሄድ ወይም ደግሞ የተፈጥሮ ስርዓቱን ስንመለከት ምግብ አንዱ ተፈጥሮ የሚሰጠን ነገር ነው። ከእንስሳት ወይም ከእጽዋት የምናገኘው ኦብጀክት ነው። ሶ ይህ ምግብ የሚጨምረው ወይም ደግሞ ኢንክሪዝ የሚያደርገው በአርኪሜቲክ ሴኩዌንስ ወይም ደግሞ ኮንስታንት በሆነ በሊነር ዌይ ነው ማለት ነው። በዛ መልኩ ይጨምራል which is 1 2 3 4 እያለ ፕሮዳክሽኑ ይጨምራል። ነገር ግን የህዝብ ቁጥር ደግሞ ከሱ በተቃራኒ መልኩ ጋቱም ምግብን የሚጠቀመው አካል ማን ነው? የሰው ልጅ ነው። ስለዚህ ምግብ የሰው ልጅ ምንድነው ማለት ነው? ቤዚክ ኒድ ነው። ሶ ቤዚክ ኒዱ በአርኪሜቲክ ሴኩዌንስ ይጨምራል። ነገር ግን ይሄ ቤዚክ ኒድ የሚያስፈልገው የሰው ልጅ ደግሞ ቁጥሩ ጂኦሜትሪካሊ ማለት ደግሞ እጥፍ እንደማለት ነው። አንድ አለን ከዛ ሁለት እንላለን። የሁለት እጥፍ 4 ከዛ 16
8 16 32 እያለ ይሄዳል ማለት ነው። በፓወር እየተባዛ ነው የሚሄደው። የሰው ልጅ ቁጥር በእጥፍ ነው እየጨመረ የሚሄደው። ምግቡ ግን ምንድነው የሚለው በሊነር በሆነ መንገድ ነው እየጨመረ የሚሄደው። ስለዚህ በምግብ ምርት ላይና በህዝብ ቁጥር እድገት ላይ ያለ መመጣጠን ሁኔታ አለ ይለናል። therefore population growth trends to outstrip food supply resulting in a poverty and hunger which is a situation often described as a Malthusian's crime ይለናል። ይሄ አምና ኢንትራንስ ላይም ተጠይቋል ያዙት እና ማልተስ ምን አለ ታዲያ ይሄ የምግብ መጨመር ሂደቱና የህዝብ ቁጥር ጭማሮ ሂደቱ አለመመጣጠኑ ምንን አምጥቷል ይለናል። ድህነትንና ረሃብ እንዲከሰት አድርጓል። አብዛኛው ማህበረሰብ ድሃ እንዲሆን ቢኮዝ ኦፍ ላክ ኦፍ ይሄ ቤዚክ ኒድ ማለት ነው። ቤዚክ ኒድ ስለሌለው በፖቨርቲ ውስጥ እንዲኖር ወይም በድህነት ውስጥ እንዲኖር አድርጎታል። ከዛ በተጨማሪ ደግሞ ረሃብ እንዲከሰት አድርጓል። ይህንን ክስተት ደግሞ ማልተስ ምን ብሎ ገለጸው? ወይም ሌሎች ቲዎሪስቶች ምን ብሎ ገለጹት? ማልተስ ክራይሲስ ብሎ ጠቀሱት። ወይም ደግሞ የማልተስ ቲዎሪ የፈጠረው ክራይሲስ ብለው ይገልጹታል ማለት ነው። እሺ ማልተስ ሰጀስትድ ዛት ኤ ነምበር ኦፍ ቼክስ ይለናል። ማልተስ ቲዎሪውን ብቻ አይደለም ወይም ሐሳቡን ብቻ አይደለም ያስቀመጠው የተለያዩ ምኖችንም ይሄን ፖፑሌሽን ግሮዙን መከላከያ መንገዶችንም አስቀምጧል። ነገር ግን ጤናማ የሆነ አስተሳሰብ አልነበረም የነበረው። ጀስት እንትን ነበረ፣ ፔሲሚስት ነበረ ማልተስ ማለት ነው። ማልተስ ሰጀስትድ ዛት ኤ ነምበር ኦፍ ቼክስ ውድ ሰርቭ ቱ ኪፕ ዘ ፖፑሌሽን አት ዘ ሌቭልስ ኦፍ ሰብሲስተንስ ይለናል። ስለዚህ ማልተስ ምን አለ? የህዝብ ቁጥሩን በፉድ ፕሮዳክሽኑ ልክ ለማስቀጠል ከተፈለገ እነዚህን ሁለት ቼኪንግ ሜቶዶችን ወይም ደግሞ ሜዠርመንት ሜቶዶችን መከተል አለብን አለ። የመጀመሪያው ፕሪቨንቲቭ ቼክ ወይም ደግሞ ሞራል ሪስትሬንት ነው። ወይም ደግሞ ይሄ ሞራል ነክ የሆነ ወይም ደግሞ ሰብአዊ የሆነ ሜዠርመንት ነው። which is men should attempt to marry late in the life as they would give rise to fewer or smaller families ይለናል። ታውቃላችሁ ወንድ ልጅ በየትኛውም እድሜ ላይ ችግር የለውም ምን ማስቻ መውለድ ይችላል። ነገር ግን የሴት ልጅ እድሜ ምን ያለ ነው? የተገደበ ነው። ወይም ደግሞ ፊሜል ፈርቲሊቲ እንትሉ ኤጁ የተገደበ ነው። ሴት ልጅ ወደ ይሄ ምንድነው የመራቢያ እድሜዋ ወደ ማለቂያው ስትደርስ ወይም ደግሞ ከ30 ዓመት በላይ ከ35 ዓመት በላይ ስትሆን እንድታገባ አይ ካለ ደግሞ ማህበረሰቡ ምን ማድረግ ነው? ወንዶችን ምን ማድረግ ነው? ማምከን አይነት ሜተዶችን መጠቀም ይቻላል ብሎ ፕሪቨንቲቭ ቼክን አመጣ። በዚህ ምን ማድረግ ነው ማለት ነው? የሰው ልጅን የመዋለድ መጠኑን ወይም ደግሞ ፈርቲሊቲ ሬቱን መቀነስ ማለት ነው። ሌላው ፖዚቲቭ ቼክ ነው። ፖዚቲቭ ቼክ ብሎ ያቀረበው ደግሞ እሱ ምንድነው? ኢንክሉድስ ኤቭሪ ኮዝስ which in any degree contribution to shorten the natural durations of human life። ይሄ ደግሞ እንደ አጠቃላይ የሰው ልጅ የህይወት እድሜ ጣራውን ወይም ደግሞ የላይፍ ኤክስፔክታንሲ ብለን የምንጠራውን የሰው ልጅ ሲፈጠር ምን ያህል ዓመት መኖር እንደሚችል አያውቀውም። ነገር ግን ያው ፈጣሪ ያን ሰው ሊኖር የፈቀደለት የእድሜ መጠን አለ። ስለዚህ የሰው ልጅ እድሜ ማሳጠር የሚል ደግሞ ሌላ ሜተድ እናመጣ። በምን መልኩ አለ? የጦርነቶችን በማምጣት ወረርሽኝ በሽታዎችን በማሰራጨት ሆን ተብሎ ማለት ነው። በእነዚህ በሽታዎችና በእነዚህ ጦርነቶች የሰው ልጅ ህይወት በማጥፋት ምን ማድረግ ነው? የሰው ልጅ ቁጥር መቀነስ ይቻላል ብሎ እነዚህ ሜተዶች ሰጀስት አድርጓል ማለት ነው። እሺ ሁለተኞቹ ኮንዘርቫቲቮች ወይም ደግሞ በዚህ ቲዮሪ ስር የሚካተቱት ኒዮ ማልቴዥያኖች ናቸው። የማልተስን ሐሳብ የሚጋሩ በመጠኑ የሚጋሩ የራሳቸውን ሐሳብ ደግሞ የጨመሩበት ኒዮ ማልቴዥያኖች አሉ። አንላይክ ማልተስ ይለናል። እነዚህ ሰዎች ደግሞ ከማልተስ ምን ይለያቸዋል ስንል they see birth control as a means of checking in this growth ይለናል። አሁን እዚህ ጋር ከመጀመሪያው ያልጀመርኩት ለዛ ነው። ለምን ተመሳሳይ ስለሆነ ነው ሐሳባቸው። እነሱ የሚሉት ምንድነው? ፉድ ፕሮዳክሽን ኢንክሪዝ የሚያደርግበት መጠንና ፖፑሌሽን ግሮዝ ኢንክሪዝ የሚያደርግበት መጠን አይመጣጠንም። ስለዚህ ፖፑሌሽን ምን ማለት አለበት? ሪዲዩስድ መደረግ አለበት ወይም መቀነስ አለበት ነው የሚሉት። ልክ እነሱም እንደማልተስ ማለት ነው። ልዩነታቸው ግን ምንድነው? እነሱ ምንድናቸው? ኦፕቲሚስቲክ ናቸው። በቃ ጀስት እንደ ማልተስ ጨለምተኛውን ሐሳብ ነው ያላቸው። ፖፑሌሽኑን የመቀነሻ አሪፍ መንገዶችን ሰጀስት አድርገዋል። እነሱ ምንድነው ያሉት? በርዝ ኮንትሮል the only means of population reduction ብሎ ነው ያቀረቡት። ወይም ደግሞ የህዝብ ቁጥሩን ለመቀነስ ምን ማድረግ ነው? በርዝን ነው ኮንትሮል ማድረግ ያለብን እንጂ የሰው ልጅ መገደል የለበትም፣ ሴት ልጅ በእድሜዋ ማምሻ ማግባት የለባትም፣ ወንድ ልጅ መምከን የለበትም የሚለውን ሐሳብ አቀረቡ ማለት ነው። A reduction in population will reduce social problems and alleviate human suffering, but they also see such step leading to economic growth and improvements in the living conditions ይለናል። ምን አሉ? የህዝብ ቁጥሩ መቀነሱ አሉ የህዝብ ቁጥሩ መቀነሱ የራሱ የሆነ በሰው ልጅ ህይወት ላይ የሚያመጣው ተጽዕኖ አለ። ነገር ግን ደግሞ የተሻለ ህይወት በመስጠትና ኢኮኖሚክ ግሮዝ እንዲመጣ ማድረግ ደግሞ ተጨማሪ አድቫንቴጅም አለው። ተግባባን። ኢፌክቱና
ኮንትሪቢዩሽኑ ምንድነው ማለት ነው ተመጋጋቢ ነው ወይም ደግሞ ጥቅሙና ጉዳቱ ተመጋጋቢ ነው ብለው አቀረቡ ማለት ነው። ሶ they believe that the size of population is the main cause of limitations to development ይለናል። ሶ እነሱ ምንድነው ያሉት ልክ እንደማልተስ ሁሉ የህዝብ ቁጥር ከፍተኛ የሆነ እድገት ማሳየቱ ወይም ደግሞ የህዝብ ቁጥር በከፍተኛ ሁኔታ መጨመሩ ለዲቨሎፕመንት ትልቅ እንቅፋት ነው ወይም ደግሞ ብልጽግና እንዳይመጣ ወይም እድገት እንዳይመጣ ትልቅ እንቅፋት ነው ብለው ነው የሚያስቀምጡት። እንግዲህ እሺ እዚህ ጋር ደግሞ ምን አስቀምጦልናል? ኤቪደንስ ኦፍ ማልተስ ኤንድ ኒዮ ማልቴዣን ፕሪዲክሽን ክሪቲክስ ይላል። ሶ የዚህ የኒዮ ማልቴዣኖች እና የማልቴዣን ቲዎሪዎች ኤቪደንሶችን ስንመለከት ክሪቲክስ ኦፍ ማልቴዣን ኤንድ ኒዮ ማልቴዣን ፐርስፔክቲቭ ኦን ዘ ፖፑሌሽን ሃቭ አርጊውድ ዛት ዘ ዲሞግራፊክ ዲተርሚኒስቲክ ቪው ኦፍ ፖቨርቲ ኢዝ ፈንዳሜንታሊ ዲፌክቲቭ ይለናል። ምን ለማለት ነው? የማልተስንም የኒዮ ማልቴዣንም ሀሳብ በአሁኖቹ ጂኦግራፈሮች ዘንድ ምን ተደርጓል? ክሪቲሳይዝድ ተደርጓል ወይም ደግሞ ተቃውሞ ደርሶበታል ወይም ደግሞ ተቀባይነት የላቸውም። ተግባባናል። ተቀባይነት የላቸውም። ያሁን ጊዜ ጂኦግራፈሮችም ሆኑ ዲሞግራፈሮች እነዚህን ሀሳቦች አይቀበሏቸውም። ለምንድን ነው? ኤቪደንሶች አሏቸው። የህዝብ ቁጥር መጨመሩ ምን የለውም ነው ፖቨሪቲን ያመጣል ብሎ መደምደም አይቻልም ይሉናል። እሺ ፈርስት ኒዮ ማልቴዣን አርጊው ዛት ዳይቨርት አቴንሽን ፍሮም ዘ ሶሾ ኤንድ ኢኮኖሚክ ኮዝ ኦፍ ፖቨርቲ ላይክ ማልተስ ዘይ ሲምፕሊ ብሌም ሂውማን ሪፕሮዳክሽንስ ይለናል። ልክ አሁን ኒዮ ማልቴዣኖችን ስንመለከት ምንድን ያሉት የህዝብ ቁጥር ለመጨመሩ ምክንያት የሰው ልጅ ሪፕሮዳክሽን ነው መንስኤው እና ለኮዝ ኦፍ ፖቨርቲ ይቅርታ ማህበራዊም እንዲሁም ኢኮኖሚያዊም ድህነት ለመፈጠሩ ምክንያቱ ምንድነው? የህዝብ ቁጥር መጨመር። የህዝብ ቁጥር መጨመሩ ምክንያቱ ደግሞ ምንድነው አሉት? ሂውማን ሪፕሮዳክሽን ነው። ስለዚህ ይሄ የህዝብ ቁጥር በሂውማን ሪፕሮዳክሽን ብቻ ነው የሚጨምረው ማለት አንችልም። አዎ ልክ ነው። ነገር ግን የሰው ልጅ ሪፕሮዱስ ስለተደራረገ ብቻ ወይም ደግሞ የሰው ልጅ ሴክሹዋል ኢንተርኮርስ ስለፈጸመ ብቻ የህዝብ ቁጥር ይጨምራል ማለት አይቻልም። እሺ ሰከንድ ሰም ክሪቲክስ አርጊው ዛት ፎር ዞስ ሁ ሶ ዘ ሎወር ክላስስ as a burden to society which a perfect excuse not to improve their living conditions ይለናል። ሌላው ደግሞ ምንድነው ይሄ በማህበረሰብ ክፍል ወይም ደግሞ የማህበረሰብ ደረጃን ስንመለከት the lower ክላስ ኦፍ ሶሳይቲ የሚባሉ አሉ አይደለ? ወይም ደግሞ የታችኛው ማህበረሰቦች የሚባሉ አሉ። ሶ እነዚህ ሰዎች ላይ የሚጣለው በርደን ወይም ደግሞ እነዚህ ሰዎች ላይ የሚጣለው ኃላፊነት ከአቅማቸው በላይ መሆኑ ይሄ ሌላው የድህነት መንስኤ ይሆናል እንጂ ሙሉ ለሙሉ ሂውማን ሪፕሮዳክሽን ወይም ደግሞ የሰው ልጅ መራባቱ ለድህነት መንስኤ አይሆንም ማለት ነው። ስለዚህ የነዚህን ሰዎች ህይወት የተሻለ ለማድረግ ከተፈለገ የሎወር ክላሱን ወይም ደግሞ በፖቨርቲ ውስጥ ያለውን ማህበረሰብ ህይወት የተሻለ ለማድረግ ከተፈለገ እንዳይዋለዱ ብቻ ማድረግ ሳይሆን ምን ማድረግ ነው? እነሱ ላይ የተጣለውን በርደን ምን ማድረግ ነው? ማቅለል እንግድ ነው ማለት ነው። Thirdly, contrary to Maltesian and Neo-Maltesian prediction, world food production has increased more rapidly than that of the population ይለናል። የአሁኖቹ ጂኦግራፈሮች ምን ይሉናል? ከማልቴዣን እና ኒዮ ማልቴዣኖች ልክ እንዳሉት ፉድ ፕሮዳክሽኑ በአርኪሜቲክ ሲኩዌንስ እየጨመረ ነው ብለው አርጊው አድርገው ነበር። ነገር ግን በአሁኑ ሰዓት ላይ ቴክኖሎጂካል አድቫንስመንት መኖሩ የሰው ልጅ ኢቭን ከህዝብ ቁጥሩ በበለጠ ሁኔታ ምን እንዲያደርግ አድርጎታል? የምግብ ምርትን መጨመር እንዲችል አድርጎታል። ተግባባን? ያደጉ ሀገራቶች ሲሄዱ አሁን ይሄንን ነው የምትገነዘቡት። ከህዝብ ቁጥሩ በላይ የምግብ ምርቱ አለ። ለዚህም ነው እያሸጉ ወደ ተለያዩ ሀገራት ላይ የሚልኩትና እንትን የሚሉት ማለት ነው። የምግብ እጥረት ቢኖር ኑሮ የታሸገ ምግብ ይኖር ነበር? አይኖርም። ተግባባን? የታሸገ ምግብ ድረስ መድረስ የቻልነው እኮ ከፍተኛውን የምግብ ፕሮዳክሽን ስላለ ነው። እሺ አራተኛ many developing nations are now challenging the Maltesian and New Maltesian perspective on population and reclaiming their right to identify for themselves ይለናል። በአሁኑ ሰዓት ላይ እነዚህ ታዳጊ የሆኑ ሀገራቶች ማንን ነው እየተከተሉ ያሉት? የዚህ የማልቴዣን እና የኒዮ ማልቴዣን ሀሳብ ነው እየተከተሉ ያሉት። ተግባባን አይደለ? ታዳጊ የሆኑ ሀገራቶች ላይ የነዚህ ቲዎሪዎች ሀሳብ ቢተገበር አይከፋም። ቢኮዝ ፈርቲሊቲ ሬቱ በጣም ሃይ ነው፣ ላይ ነው። ፕሮዳክሽኑ ግን የት ነው? ታች ነው። ተግባባን? ፕሮዳክሽኑ ላይ አይሰራም። ፈርቲሊቲው ላይ ግን ወይም ደግሞ ውልደቱ ላይ ግን ማንንም አክቲቭ ነው። ለመውለድ ማንንም አክቲቭ ነው። ለመስራቱ ግን ሁሉም ወደ ኋላ ይላል። ፊፍዝ there is a growing realization amongst development experts that population growth is not the cause of development problem of the developing countries ይለናል። እንግዲህ አሁን የተለያዩ ጂኦግራፈሮች እንዲሁም ደግሞ ኢኮኖሚስቶች እንደሚያወነሱት ከሆነ ፖፑሌሽን ግሮዝ ለዲቨሎፕመንት ፕሮብሌም አንዱ ኮዝ ብቻ አይደለም ወይም ደግሞ ሁሉም ነገሮች የያዘ ኮዝ ብቻ አለ ወይም ብቸኛው ኮዝ ነው ማለት አንችልም። በተለይ በታዳጊ ሀገራቶች ውስጥ ማለት ነው። በታዳጊ ሀገራቶች ውስጥ ከፍተኛውን የህዝብ ቁጥር እድገት ሳይሆን ትልቁ ችግሩ የፕሮዳክሽን አለመኖሩ ወይም ደግሞ የስራ እድል አለመኖሩ፣ ስራ የሚሰራ አካልና የስራ ፍላጎት ያለው አካል አለመኖሩ ነው እንጂ
ምን አይደለም ነው ፖፑሌሽን ግሮዝ አይደለም። ስለዚህ እነዚህ ታዳጊ ሀገራቶች ከፍተኛ የሆነ ህዝብ ቁጥር ስላላቸው ማደግ አልቻሉም ሳይሆን ማለት ያለብን ምርት ማምረት ባለመቻላቸው ሊያድጉ አልቻሉም ነው ማለት ያለብን ብለው አርግ ያደርጋሉ። እሺ ኮንክሉዥኑ ማልቴዣን ኤንድ ኒዮ ማልቴዣን ይለናል። ወይም ደግሞ ማልቴዣን እና ኒዮ ማልቴዣን ስንመለከት ዜር ፐርስፔክቲቭ ኦን ፖፑሌሽን ኤንድ ሪሶርስ had a profound effect on the way of population policies formulated, especially in the developing world. It has helped in the formulations and implementations of a family planning program and helped the highlight and concern or over development problems ይለናል። እንግዲህ አሁን የእነሱን ሐሳብ ስንመለከት ሞር ምን ላይ ነው ኮንሰርን ያደረጉት ውልደት ላይ እና በርዝ ሬት ላይ ነው ወይም ደግሞ የፈርቲሊቲ ሬቱ ላይ ነው። ስለዚህ ይሄንን ደግሞ ኮንትሮል ለማድረግ ዘመናዊ ሳይንስ ምንን አመጣል? ፋሚሊ ፕላኒንግ ፕሮግራሞችን እንዲሁም ደግሞ የተለያዩ ዲቨሎፕመንት ፕሮብሌሞችን ልንቀርፍባቸው የምንችላቸው ፋሚሊ ፕላኒንግ ፕሮግራም እና የውልደት መጠን መቆጣጠሪያ መንገዶችን ዘመናዊ ሳይንስ አመጥቶልናል ማለት ነው። ሌሎቹ ደግሞ ራዲካል ቲዮሪስቶች ናቸው። የነዚህ የነማልተስ ተቃራኒ የሆነ ሐሳብ ያላቸው ራዲካል ቲዮሪስቶችን ስንመለከት የመጀመሪያዋ ኢስተር ቦሸረብስ ትባላለች። ኢስተር ቦሸረብስን ስንመለከት አን ኢምፓሪካል አፕሮችስ ቱ ዘ ሪሌሽንሺፕ ቢትዊን ፖፑሌሽን ግሮዝ ኤንድ ፉድ ፕሮዳክሽን ራዘር ዛን ማልቴሻን ዲዳክቲቭ አፕሮች which is reasoned by calculation ይለናል። ማልተስ የህዝብ ቁጥርና የምግብ ምርት ቁጥርን መጠንን በምንድን ነው በማቴማቲካል ካልኩሌሽን አይነት መልኩ ነው ዲስክራይብ ያደረገው። ነገር ግን ኢስተር ቦሸረብ ምንድነው ያደረገችው? ኢምፓይሪካል በሆነ መንገድ ወርዳ መሬት ወጥታ በሰንስራ ሶሳይቲ ጋር ተቀላቅላ ራሷ ፕራክቲስ አድርጋና ምድሮሱም ኤክስፐሪመንታይዝድ አድርጋ ነው ይሄንን ቲዮሪ ዲቨሎፕ ያደረገችው ማለት ነው። ምንድነው ያለችን ኢስተር ቦሸረብ? ቦሸረብስ ሜን አርጉመንት ካን ቢ ሰመራይዝድ አስ ፎሎ ይለናል። የምግብ ምርትንና የህዝብ ቁጥርን በተመለከተ ራሷ ኤክስፐርታይዝድ አድርጋ ኢምፓይሪካል በሆነ አፕሮች ወደ ማህበረሰብ ወርዳ መሬት ላይ ወርዳ ስራ ሰርታ አረጋግጣ የማልተሳሰብ ልክ እንዳልሆነ አስቀምጣለች። ምን አለች? there is a connection between population and technology አለች። በህዝብ ቁጥር በሰው ልጅና በቴክኖሎጂ መካከል ምን አለ? ጥብቅ ቁርኝት አለ። እሺ the increase in the population pressure stimulates changes in the agricultural system አለች። እንደመቀጠለችና የህዝብ ቁጥር እያደገ እየጨመረ መምጣቱ ወይም ደግሞ የህዝብ ቁጥር ፕሬሸሩ እየጨመረ መምጣቱ ሳንወድ በግድ ምን እንድናደርግ ያደርገናል አለች። አግሪካልቸራል ሲስተማችንን እንድንቀይር ያደርገናል። የህዝብ ቁጥር እየጨመረ ነው። ስለዚህ ምን አለ? ሃይ ዲማንድ ኦፍ ፉድ ፕሮዳክሽን አለ። ስለዚህ ሃይ ዲማንድ ኦፍ ፉድ ፕሮዳክሽን ካለ ኋላ ቀር የሆነውን አግሪካልቸራል ሲስተም ትተን በዘመናዊ መንገድ ሎት ኦፍ ፉድ ፕሮዳክሽን እንዲኖር ማድረግ እንችላለን ማለት ነው። ተግባባን? ምክንያቱም የህዝብ ቁጥር እየጨመረ ከሆነ እንደ በፊቱ በሁለት በሬ ጠምደን በአመት ለ3 ወር ወይም ደግሞ ለ6 ወር ብቻ እያረሰን ምን ማለት አንችልም፣ የፕሮዳክሽኑን ለማህበረሰቡ ማዳረስ አንችልም። ስለዚህ በዘመናዊ መንገድ ሃይብሪድ የሆኑ ምርቶችን በመጠቀም እንዲሁም ደግሞ ፈጣን የሆኑ ትራክተሮችን እንዲሁም የተለያዩ ቴክኖሎጂዎችን በመጠቀም በዘመናዊ መንገድ አምርተን ፉድ ፕሮዳክሽኑን መጨመር እንችላለን አለች ማለት ነው። the pressure to change the agricultural production by modifying farming techniques and frequencies with which a plot of land is cultivated come from demand for increased food production. የምግብ መጠን ፍላጎቱ ዲማንዱ እየጨመረ ነው ቢኮዝ ሃይ ፖፑሌሽን ግሮዝ ስላለ ከፍተኛውን የህዝብ ቁጥር ሲኖር የምግብ ዲማንዱ ይጨምራል አለን። የምግብ ዲማንድ ጨመረ ማለት ደግሞ የሰው ልጅ ሳይበላ መኖር አይችልም። ስለዚህ ገበሬው ላይ ጫና ይበዛበታል። ስለዚህ ገበሬው በሁለት በሬ ጠምዶ እንዲያርስ ማድረግ ሳይሆን ፋርሚንግ ሜካኒዝሙን በትራክተር እንዲያደርግ ማድረግ ነው። መጀመሪያ ቀን ብሎ አለስልሶ ምን ብሎ በሶስት ዙሪያ ያርስ የነበረው ገበሬ በአንድ ትራክተር በአንድ ቀን ያ ምን በጣም ሰፊ የሆነ ሄክታር መሬትን አርሶ መጨረስ ይችላል ማለት ነው። ከዛስ ተርባይነር ትገዛለህ፣ የተለያዩ ዘመናዊ መሳሪያዎች አሉ። ከዛ ቁጭ ብሎ ከማረም ይልቅ ጸረ አረም ኬሚካሎችን ገዝተህ ሰጠዋለህ። እነዛን ኬሚካሎች እየረጨ በቀላሉ አረሙን ለአንድ ወር ምናምን ይፈጅበት የነበረውን አረም በአንድ ጊዜ ጨርሶ ቁጭ ይላል። ሰብሎቹን ሃይብሪድ ታደርግለታለህ። ሰው በፍጥነት የሚያድጉና ወይዘሩን መቋቋም የሚችሉ ሰብሎችን መትከልና መጠቀም ይችላል። በዚህ ደግሞ ምርታማነቱን ይጨምራል። በአጭር ጊዜ ውስጥ ፍሪኩዌንሲውን ደግሞ ስንመለከተው በአመት ሁለቴ ወይ አንዴ ያርስ የነበረ ገበሬ አሁን በአመት ሁለቴ ወይም ደግሞ መሬቱን እንደ ልቡ እያሳረፈና ፈርቲላይዘር እየተጠቀመ የተለያየ አይነት ሰብል በአመት 3 ሊያመርት ይችላል ማለት ነው። ሶ እንዲያደርገን ፉድ ፕሮዳክሽኑን መጨመር እንችላለን ዊዝ ዘ ዲቨሎፕመንት ኦፍ ቴክኖሎጂ ማለት ነው። ዘ ሰስቴይንድ ግሮዝ ኦፍ ፖፑሌሽን ኤንድ አግሪካልቸር አውትፑት ሃዝ ሰከንደሪ ኢፌክትስ ይለናል። ሰስቴይንድ ግሮዝ ኦፍ ፖፑሌሽን ኤንድ አግሪካልቸር አውትፑት ሃዝ ሰከንደሪ ኢፌክት which will set off the genuine process of economic growth ይለናል። ስለዚህ ስለ ኢኮኖሚክ ግሮዝ ካሰብን ጂኒየን ስለሆነ ስለ ኢኮኖሚክ ግሮዝ ካሰብን ፖፑሌሽን ኤንድ አግሪካልቸራል አውትፑት ግሮዙ ወይም ደግሞ የህዝብ ቁጥር ማደጉና የአግሪካልቸራል አውትፑት መጨመሩ ምንድነው ሰከንደሪ ኢፌክት ነው እንጂ ፕራይመሪ ኢፌክት ሊሆን ራሱ አይችልም
አይችልም። ስንት ኢኮኖሚ ግሮዝን ካሰብን ስንት ቀዳሚ የሆኑ ጉዳዮች አሉ ብላ አርጊው ታደርጋለች ማለት ነው። ሶ ኢንትራንስ ላይ የምትጠይቁት ምንድነው? ማልተስ ምን አለ? ኒዮ ማልቴዣን ከማልተስ የሚለያቸው ነገር ምንድነው ትባላላችሁ። ከዛ በተጨማሪ ደግሞ ማን ነው ኢስተር ቦሸረፕስ? ሶ የኢስተር ቦሸረፕ አይዲያ በተደጋጋሚ ኢንትራንስ ኤግዛሞች ላይ ተጠይቋል። ስንሰራ እንመለከተዋለን። እሺ ሶ ክሪቲክስ ኦፍ ኢስተር ቦሸረፕስ ነው። እነ ማልተስ ብቻ ሳይሆኑ ኢስተር ቦሸረፕም ተቃውሞ ተነስቶባታል ወይም ደግሞ የእሷም ሀሳብ ውድቅ ተደርጎባታል። ምን ሀሳብ ነው ውድቅ የተደረገባት? እስኪ እሷ ምንድነው ሞር ኮንሰርን ያደረገችው? አግሪካልቸራል ፕሮዳክሽን ነው አይደለ? ይሄ ነው ትልቁ ድክመቷ። ሃቪንግ ኤ ራዘር ዊክ ኢኮኖሚክ ቤዚስ ኤንድ ሄር አይዲያ አፕላይስ ኦንሊ ኦን ቱ ዘ አግሪካልቸራል ፕሮዳክሽን ኦፍ ሜይንሊ ኦን ዘ ዲቨሎፒንግ ካንትሪ ዌር ዘ ነምበር ኦፍ ፒፕል ዲፔንድስ ኦን ዘ አግሪካልቸር ይላል። የእሷ ቲዎሪ የሚሰራው ምን ላይ ነው? አግሪካልቸር ላይ ዲፔንድ ያደረጉ ማህበረሰቦችና ዲቨሎፒንግ ወርልዱ ላይ ነው ወይም ደግሞ ታዳጊ የሆኑ ሀገራት ልክ እንደ አፍሪካ ያሉ ሀገራት ላይ ነው እንጂ እንደ ላቲን አሜሪካ ያሉ ሀገራት ላይ ነው እንጂ ከአግሪካልቸራል ውጪ የሆነ ኢኮኖሚክ አክቲቪቲ ያላቸው ሀገራቶች ላይ ወይም ደግሞ እነዚህ ኳተርነሪ፣ ቴሪሺያሪ እና ኩዊነሪ ኢኮኖሚክ አክቲቪቲ ላይ ያሉ ትልልቅ ሀገራቶች ላይ ሃይ የሆነ ፖፑሌሽን ግሮዝ ቢፈጠር የእሷን ኢምፕለመንት ማድረግ አንችልም። ተግባባን? ሶ የእሷ ቲዎሪ የት ላይ ሊሚትድ የሆነ ነው ማለት ነው ወይም ደግሞ ለዲቨሎፒንግ ካንትሪዎች ብቻ ሊሚትድ የሆነ ነው። ፌል ቱ ዲስከስ ዘ ሞስት ረሰንት ቴክኖሎጂካል ኢኖቬሽንስ ኢን ዘ ሃይሊ ኢንዱስትሪያላይዝድ ሶሳይቲ። ሶ ይሄም ከመጀመሪያው ጋር የተያዘ ሀሳብ ነው። እሷ ሞር የቴክኖሎጂ እድገቱንም ከምን ጋር አያይዛ ብቻ ነው ያሰበችው? ከአግሪካልቸራል ዲቨሎፕመንት ጋር ብቻ ነው አያይዛ ያነሳችው ወይም ደግሞ ከዲቨሎፒንግ ካንትሪዎች ጋር ብቻ ነው። ነገር ግን አሁን ላይ ስላሉና አሁን ላይ ስለመጡ ቴክኖሎጂካል አድቫንስመንቶች የተገነዘበችውና ያለችው ነገር የለም ማለት ነው። her ideas lack any universal appeal because it based on the assumptions of an unsophisticated economy ይለናል። የእሷ ቲዎሪ ዩኒቨርሳል አፒል የለውም ወይም ደግሞ ለሁሉም ማህበረሰብ የሚሆን አይደለም። ተግባባን? አንሶፊስቲኬትድ ለሆነ ኢኮኖሚ ብቻ ነው ወይም ደግሞ እነዚህ ለታዳጊ ሀገራቶች ብቻ የሚሆን ቲዎሪ ነው የእሷ ቲዎሪ ማለት ነው። እሺ ሌላው ቲዎሪ ምንድነው? ጁሊያን ሲሞን ይሰኛል። ዘ አልቲሜት ሪሶርስ ቲዎሪ ይሰኛል። እሱ ደግሞ ጁሊያን ሲሞን ምን አለ? ፖፑሌሽን ግሮዝ ኢዝ ኖት necessarily a bad thing, suggesting the ultimate resource is the people ይላል። የህዝብ ቁጥር እድገት ምን አይደለም ነሰሰሪ የሆነ ችግር አይደለም ወይም ደግሞ necessary bad thing አይደለም። because what ፖፑሌሽን ማለት ራሱ ወይም ደግሞ የህዝብ ቁጥር ማለት አልቲሜት ሪሶርስ ነው። አንድ ሀገር ያላት አልቲሜት ሪሶርስ ነው። people are able to innovate to sustain themselves ይለናል። የሰው ልጅ ወይም ደግሞ ሰዎች ተፈጠሩ አይደለ ወይም ደግሞ እዚህ ምድር ላይ መጡ ለመኖር ሲሉ ራሳቸውን ሰስቴን ለማድረግ ለማቆየት ህይወታቸውን ዘላቂ ለማድረግ ሲሉ ይሰራሉ፣ ይለፋሉ፣ ለመብላት ለመጠጣት ሲሉ ለመልበስ ሲሉ ሳይወዱ በግዳቸው ይሰራሉ። ስለዚህ ራሳቸው ምንድናቸው ማለት ነው? ሪሶርስ ናቸው። ስራውን መፍጠር ይችላሉ፣ የተፈጠረውንም ስራ መስራት ይችላሉ። ስለዚህ የሰው ልጅ ይኖር እንጂ ስራው ምን አይልም አይጠፋም ነው ወይም ደግሞ ምኑ አይጠፋም ምግቡ አይጠፋም የሚበላው አይጠፋም ነው የሚለን እሱ ደግሞ the most important benefits of population size and growth is the increase in brings to the stock of the useful knowledges which is minds matter economically as much as or more than hand or mouth ይለናል። ምን አለን? የህዝብ ቁጥር ማደጉ ወይም መጨመሩ በጣም ኢምፖርታንት ቤኔፊት አለው ይለናል። because what it brings to the stock of useful knowledges እናንተው ለምሳሌ የሆነ ሶሳይቲ ውስጥ ብትቀላቀሉ ከዛ ሶሳይቲ የምትገነዘቡት የሆነ ነገር አለ አይደል? ለምሳሌ አንድ ክላስ ውስጥ 40 ተማሪ ናችሁ ብትማሩ 40ውን ተማሪ ተመሳሳይ ዕውቀት ያለው አይደለም። ከአንዱ ተማሪ የምትወስዱት ልምድ አለ፣ ከአንዱ ተማሪ የምትወስዱት ኤክስፒሪየንስ አለ፣ ከአንዱ ተማሪ የምትወስዱት ዕውቀት አለ፣ ከአንዱ ተማሪ የምትወስዱት ዕውቀት አለ። የጎበዝ ሰነፍ ምናምን እንደምትሉት ማለት ነው። ልክ አሁን ዴይ ስታከብሩ የክላሱ ጎበዝ፣ የክላሱ አማላይ፣ የክላሱ ጉልበታም፣ የክላሱ ኳስ ተጫዋች፣ የክላሱ ዲምፕላም ምናምን እያላችሁ ዴይ ታከብራላችሁ። ላይክ ዛት ማለት ነው። በቃ የሰው ልጅ ልክ እንደዚህ በመልክ እንደሚለያየው ሁሉ በኖሌጅም የተለያየ ነው። ስለዚህ የሰው ልጅ በበዛ እንዲሁም እያደገ በሄደ ቁጥር ወይም ደግሞ የሰው ልጅ ቁጥሩ እየተበራከተ በሄደ ቁጥር የሚኖረው ኖሌጅም እየሰፋ ነው የሚሄደው። ምክንያቱም ኖሌጅ ከሰው ሰው እየተለያየ ስለሚሄድ ማለት ነው። የሚፈጥሩት ነገር እየተለያየ ስለሚሄድ የሰው ልጅ ዕውቀት አንድ አይነት ቢሆን ኑሮ ሁሉም ኢንቬንሽኖች በአንድ ሰው በተፈጠሩ ነበር። ወይም ደግሞ እንትልን ፈጠረ እያልን ለአንድ ሰው ብቻ እውቅና አንሰጥም ነበር ማለት ነው። ሶ ፉድ ሾርቴጅ ኤንድ ፋማይንስ አር ኮዝድ ባይ ፖለቲክስ as the political regimes of the country affect food production ይለናል። ይሄ ረሃብ የምትሉት ነገር የምግብ እጥረት የምትሉት ነገር ይሄ ፖለቲክስ ነው፣ የውሸት ፖለቲክስ ነው እንጂ በህዝብ ቁጥር ምክንያት የሚመጣ ነገር አይደለም። እሱን ያመጣው ምንድነው? ፖለቲካሊ የሚገዛው አገዛዝ ነው ወይም ሬጂሙ ነው። የራሱን አገዛዝ ለማስቀጠልና ሽኩቻን ለመፍጠር የሚፈጥረው ኢፌክት ነው እንጂ
በፖፑሌሽን ግሮዝ ብዛት የሚመጣ ችግር አይደለም ብሎ ጁሊያን ሲሞን አርጊው ያደርጋል። እሺ ከፖፑሌሽን ፖሊሲ ውስጥ ከፖፑሌሽን ቲዮሪ ውስጥ የመጨረሻ የምንመለከተው ዘ ማርኬሺያን ፐርስፔክቲቭ ነው። ሾርት ኖታችሁ በጣም አጠር ያለ ነው። ዋና አይዲያቸውን በቃ ኢንትራንስ ለምትጠይቁትን አይዲያ ብቻ ነው ያስቀመጥኩላችሁ። ሌላውን ዝባዝንኬ ትቼዋለሁ። ማርከስ ታውቁታላችሁ። ካርል ማርከስ ሩሲያው የሶሻሊስት አቀንቃኝ ካርል ማርከስ ፖቨርቲ ኤንድ ሪሶርስ ዲፕሌሽን ኢዝ ኖት ኤ ኮንሲኩዌንስ ኦፍ ፖፑሌሽን ግሮዝ በት ኦፍ አንኢኳል ዲስትሪቢዩሽንስ ኦፍ ሪሶርስ ቢትዊን ክላስስ። አያችሁ ከእያንዳንዱ ጂኦግራፈር ከአንዱ ወደ አንዱ ስትሄዱ የተለያየ ሀሳብ ነው የሚያነሱት። ካርል ማርከስ ደግሞ ምን አለ? የራሱን የሶሻሊስት ሀሳብ ጋር አያይዞት ኖ አለ። ድህነት የሚመጣው ሪሶርስ ዲፕሌሽን ወይም ደግሞ የተፈጥሯት ወይም የሪሶርስ ውድመት ወይም ደግሞ እጥረት የሚመጣው በምን አይደለም፣ በህዝብ ቁጥር ምክንያት አይደለም፣ ወይም የህዝብ ቁጥር ስለጨመራል ለማትሽወዱ አለ እና በምንድን ነው ሲባል አንኢኳል በሆነ ዲስትሪቢዩሽን ኦፍ ሪሶርስ ነው ቢትዊን ክላሰስ። ታስታውሳላችሁ ሂስትሪ 12 ያክል ቻፕተር ላይ ምን ተምረናል? ዘ ኢንዱስትሪያል ሪቮሉሽን ተምረናል። ኢንዱስትሪያል ሪቮሉሽን ሁለት አይነት ማህበረሰቦችን ፈጠረ። ዘ ቦርጄስን ማኑስ ሜታችኞቹ ደግሞ ዘ ወርኪንግ ክላስ ወይም ደግሞ ፕሮሌታሪያት የምንላቸው ማለት ነው። ሶ በእነዚህ በማህበረሰብ ክፍሎች መካከል ምን አለ? ሰፊ የሆነ ምን ነበር ብለናል? ሪሶርስ አንኢኳል የሆነ ሪሶርስ ዲስትሪቢዩሽን አለ። ቦርጄሶቹ ፋክተሪ ኦነር ናቸው፣ ኢንዱስትሪ ኦነር ናቸው፣ ሚንስ ኦፍ ፕሮዳክሽን ኦነር ናቸው። ሰፊ የሆነ ሀብት አላቸው፣ ሰፊ የሆነ መሬት አላቸው፣ ሰፊ የሆነ ምርት አላቸው። ሰራተኞች ውስጥ ከእጅ ወደ አፍ የሆነ ህይወት ነው የሚኖሩት። ሶ ማርከስ ምን አለ? ይሄ አንኢኳል የሆነ ዲስትሪቢዩሽን ኦፍ ሪሶርስ ነው ምንን እንዲፈጠር ያደረገው? ፖቨርቲን እንዲፈጠር ያደረገው፣ ሪሶርስ ዲፕሌሽን እንዲፈጠር ያደረገው እንጂ ፖፑሌሽን ግሮዝ አይደለም። ሪሶርሱን ለቦርጄሱም ለፕሮሌታሪያቱም እኩል ብናካፍላቸው ምን አይሉም፣ ድህነት የሚባል ነገር አይኖርም ብሎ አድርገው ያደረገ። ካፒታሊዝም ክሪትስ ሰርፕለስ ፖፑሌሽን ስሩ ፊዚካል ሰፓሬሽንስ ኦፍ ፕሮዲውሰርስ which is peasant artisan workers by land owners from their means of production which is land machinery and tools ይላል። ማርከስ ምን አለ? ይሄ ካፒታሊዝም ብላችሁ የፈጠራችሁት ስርዓት ነው የማይሆን ችግር ያመጣው። በካፒታሊስት ስርዓት ውስጥ አሁን ልክ እንዳልኳችሁ ሁለት አካላት አሉ። አንደኛ ምን አለ? ፊዚካል ሰፓሬሽን ፈጥሯል። በማን መካከል? በፕሮዲውሰር እና በላንድ ኦነር። ፕሮዲውሰሮቹ እነማን ናቸው? ገበሬዎች፣ አርቲዛን ወይም የእጅ ጥበብ ባለሙያዎች እና የፋብሪካ ሰራተኞች ወርከሮች። እነዚህ ተጨቁነው የሚኖሩ ሃይ በርደን ያለባቸው ሎወር ክላሶቹ ሆነው ፊዚካሊም ሰፓሬት ተደርጎ የሚኖሩ ማህበረሰቦች ናቸው። በማን ነው ሰፓሬት የተደረጉት? በላንድ ኦነሮቹ። ላንድ ኦነሮቹ ደግሞ ምንድነው ኦን የሚያደርጉት? መሬት ኦን ያደርጋሉ፣ ማሽነሪ ኦን ያደርጋሉ፣ የተለያዩ ቱሎችንና ፋክተሪዎችን ኦን ያደርጋሉ። ሶ ይሄ ሰፓሬሽን ምን አመጥቷል ይለናል? አንኢኳል ዲስትሪቢዩሽንስ ኦፍ ሪሶርስን አመጥቷል። ዘ ዲስትራክሽንስ ኦፍ ትራዲሽናል ሜተድስ ኦፍ ፋርሚንግ ኤንድ ፕሮዳክሽን ስሩ ሜካናይዝድ ኤንድ ቼንጅስ ኢን ዘ ላንድ ዩዜጅ ኤንድ ቴነርስ አር ዌይስ ኦፍ ዘ ካፒታሊስት ሪች ክላስ ሜክስ ዘ ወርኪንግ ክላስ ፑር ይለናል። ከዛ ማርከስ ምን አለ መጨረሻ ሲያረጋግጡ ሀሳቡን ይሄ በፊት የነበረው የግብርና ስርዓት መቅረቱ ግብርናውን ለማዘመን በምናደርገው ሂደት ላይ ዘመናዊ የግብርና መሳሪያዎች ሲመጡ እነዚህን መሳሪያዎች ማን ነው ኦን የሚያደርጋቸው? አያችሁ አሁን ትልቁ ችግር እዚህ ጋር ነው። ትራክተሩ የማን ነው? የሆነ ካፒታሊስት አካል ነው የሚይዘው በባለቤትነት የሚያመጣው። ገበሬውስ ያንን ትራክተር በውድ ዋጋ ገዝቶ ነው የሚሰራበት። አያችሁ ይሄ ነው ትልቁ ችግር ማለት ነው። ወይ ደግሞ ገበሬው ያንን ነገር አፎርድ ማድረግ ካልቻለ ምን ያደርጋል? ያንን ትራክተር እየተከራየ ሊሆን ይችላል፣ ወይ ደግሞ የሆነ ነገር አስይዞ ሊሆን ይችላል ሊሰራበት የሚችለው ማለት ነው። ሶ እያንዳንዱ ሚንስ ኦፍ ፕሮዳክሽኖች እና ማሽነሪዎች፣ ቱሎች፣ ፋክቸሪዎች በምንድነው ኦን የተደረጉት? በላይ አካላት በካፒታሊስቶቹ። ሶ እነዚህ ካፒታሊስቶች ምን ሆኑ? ሪች ሆኑ። የተቀሩት ሰራተኞች ደግሞ ምን ሆኑ? ፑር ሆኑ። እየሰሩ ግን ምንድናቸው? ድሃ ሆነዋል ይለናል። ሶ እንግዲህ ፖፑሌሽን ቲዎሪዎች እነዚህን ይመስላሉ። እያንዳንዳቸውን ፖፑሌሽን ቲዎሪዎች ሳይቀላቀልባችሁ ለየብቻ ምን እንደሆነ ሀሳባቸው በደንብ አድርጋችሁ ያዙት። በኋላ አጤራ ላይ ደግሞ ከዚህ ባነሰ መልኩ በአንዳንድ መስመር አይዲያቸው ምን እንደሆነ ደግሞ ተቀምጧል። ጊዜው ሲደርስ እሱም ይደርሳችኋል። ኦኬ ፖፑሌሽን ፖሊሲስ እንመልከት። ፖፑሌሽን ፖሊሲን ደግሞ እንመልከት። በአሁን ሰዓት ላይ የህዝብ ቁጥር መጠንን ለመቆጣጠር በሚል የተለያዩ ፖፑሌሽን ፖሊሲዎች ይወጣሉ። ሶ እነሱ እንመልከት። ፖሊሲ ዛት ኢዝ ፎርሙሌትድ ኤንድ ኢምፕለመንት ማለቱ ተግባራዊ የሚሆን ማለት ነው። ፎርሙሌት ማለት ነው የሚዘጋጅ ማለት ነው። ሶ ባይ ኤ ገቨርንመንት ኢን ኦርደር ቱ ፕላን ይለናል። መንግስት የሚያዘጋጀው የሚያወጣው እንዲሁም ደግሞ ተግባራዊ የሚያደርገው ምንድነው? ፕላን ነው ወይም ደግሞ የሆነ አይነት ፎርም ነው፣ ፖሊሲ ነው። ሶ ቱ ኮንትሮል ፖፑሌሽን ግሮዝ ስፓሻል ዲስትሪቢዩሽንስ ኤንድ ስትራክቸር ቤዝድ ኦን ዘ ኢኮኖሚክ ሶሻል ካልቸራል ፖለቲካል ኤንድ ዲሞግራፊክ ኮንዲሽንስ ኦፍ ዘ ካውንትሪ። ሀገሪቷ ባላት ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ባህላዊ ይዞታ ላይ ተመርኩዞ የህዝብ ቁጥሩን፣ የህዝብ ስርጭቱን፣ የህዝብ ሁኔታውን፣ የህዝብ ይዘቱን የሚቆጣጠርበት መንገድ ምን ይባላል? ፖሊሲ ይባላል። ፖፑሌሽን ፖሊሲ ይባላል።
it is needed mainly to address population related problems in the country በሀገሪቷ ውስጥ ያሉትን ከህዝብ ቁጥር ጋር ተያይዞ የሚመጡ ያያችሁ ነው ከፖፑሌሽን ጋር ተያይዞ የሚመጡ ፕሮብሌሞችን ለመከላከል የሚያገለግል ፖሊሲ ነው ማለት ነው the population policy of countries can be broadly categorized into two groups ይላል ሀገራቶች የሚከተሏቸው ፖፑሌሽን ፖሊሲዎች በዋነኝነት በሁለት ትልልቅ ዋና ዋና ክፍሎች ይከፈላሉ እነዚህ ሁለት ዋና ዋና ትልልቅ ክፍሎች እነማን ናቸው የመጀመሪያው ዘ ፕሮናታሊስት ፖሊሲ ይባላል ፕሮማት ማለት ነው ተከታይ ማለት ነው አይደለ ፕሮናታሊስት ፖሊሲ ነው ሁለተኛው ደግሞ አንቲናታሊስት ፖሊሲ ይባላሉ ፕሮናታሊስት ላይ ስንመጣ ፕሮናታሊስት ፖሊሲ seeks to increase fertility rate which is in particular and population growth rates ይለናል በፓርቲኩላር ደረጃ ወይም ደግሞ በግለሰብ ደረጃ ምንድነው ወይም በቤተሰብ ደረጃ ምን ማድረግ ነው የውልደት መጠኑን መጨመር እንደ ሀገር ደረጃ ደግሞ የህዝብ ቁጥሩን መጨመር ትኩረት አድርጎ የሚሰራ ፖሊሲ ከሆነ ምንድነው ፕሮናታሊስት ፖሊሲ ይባላል ፕሮ ከተባለ ተከታይ ማለት ነው እሺ ስለዚህ ፈርቲሊቲ ሬትን ኢንክሪዝ ማድረግ እንዲሁም ደግሞ ፖፑሌሽን ግሮዝን ኢንክሪዝ የማድረግ ሐሳብ ያለው ፖሊሲ ከሆነ ማን ነው ፕሮናታሊስት ነው እንደዚህ ፖሊሲ የሚከተሉ ሀገራት እነማን ናቸው ቅድም እንደነገርኳችሁ ኢኮኖሚያቸው የደከመባቸው በህዝብ ቁጥር እጥረት ምክንያት ኢኮኖሚያቸው የደከመባቸው ኢንፍሌት ማድረግ ያልቻሉ ሀገራት ምን ያደርጋሉ የህዝብ ቁጥራቸው ይጨምራሉ ልክ እንደነ እስራኤል እንደነ ፈረንሳይ ያሉ ሀገራት ማለት ነው ፕሮናታሊስት seeks to incentivize increased fertility they have a long historical pedigree and have been adopted in numerous countries notwithstanding the civil liberties issues they can raise ይለናል እነዚህ ሀገራቶች ዓላማቸው ምንድነው እንዳልኳችሁ ፖፑሌሽን ነምበራቸውን ኢንክሪዝ ማድረግ ነው ስለዚህ ምን ያደርጋሉ ለሚወልዱ ማህበረሰቦች የማበረታቻ ይሰጣሉ ኢንሰንቲቫይዝድ ያደርጋሉ እዚህ ጋር ኢንሰንቲቭ ማበረታቻ ማለት ነው ሶ እናንተ ውለዱ እንጂ ችግር የለውም የተማሪው ትምህርት ቤት የሚሸፈነው በመንግስት ነው እናንተ ውለዱ እንጂ ለዛ ልጅ ለምትወልዱት ልጅ ምን ይከፈላችኋል የሆነ አይነት ክፍያ ይከፈላችኋል እናንተ ለወለዳችሁት ልጅ ያን ልጅ ማሳደጊያ ይከፈላችኋል ማለት ነው ተግባባን ለምን ይሄ መንግስት የህዝብ ቁጥሩ እንዲጨምርለት ስለሚፈልግ ማለት ነው እናንተ ስለ ኢኮኖሚያችሁ መጨነቅ የለባችሁም እንደ ኢትዮጵያ እንደ ቻይና ሀገር ስትሄዱ ግን ምንድነው ተጨማሪ ስትወልዱ ግን ምን ይደረጋል ግብር እንደሚጣልባችኋል ለዛ ላይ ሲባል ማለት ነው ለምን እንዲወለድ አይፈለግም ሶ ሁለተኛው ደግሞ የዚህ ተቃራኒ የሆነው አንቲናታሊስት ላይ እንምጣ በቃ ባጭሩ ምንድነው አንቲናታሊስት ምንድነው የዛኛውን ቁጥር መቀነስ ነው በቃ የህዝብ ቁጥሩ መቀነስ ነው አንቲናታሊስት ፖፑሌሽን ፖሊሲ seeks to lower fertility rate particularly fertility rate መቀነስ ነው እንደ ሀገር ደግሞ ስንሄድ ፖፑሌሽን ግሮዝ ሬቱን ምን ማለት ነው ዲክሪዝ ማድረግ ነው ማለት ነው countries may enact antinatalist policy designed to reduce fertility rate አንቲናታሊስት ፖሊሲ የሚከተሉ ሀገራት ምን የሚያደርጉ ናቸው የህዝብ ቁጥራቸውን መቀነስ የሚፈልጉ ሀገራት ናቸው ሶ ምንድነው የሚያደርጉት ፈርቲሊቲ ሬቱን የሚቀንሱት በቃ መውለድ አይቻልም ብሎ ነው የሚያውጁት ማለት ነው ወይ ደግሞ የውልደት መጠኑን ሊሚትድ ያደርጉታል ለምሳሌ ቻይናን እንመልከት እዚህ ጋር ቻይናን ስትመለከቱ ይሄ የአንቲናታሊስት ፖሊሲዋ ምንድነው ይሷ ዋን ቻይልድ ፖሊሲ ነው አንድ ልጅ ተፈቅዶላችኋል ቻይና ውስጥ ከሆናችሁ አንድ ልጅ እንድትወልዱ ተፈቅዶላችኋል ነገር ግን ከአንድ ልጅ በላይ መጨመር ስትፈልጉ ግን በምትወልዱት ልጅ መጠን ቻይልድ ታክስ ትከፍላላችሁ ሁለተኛ ልጅ ስትወልዱ ለሁለተኛው ልጅ ታክስ ትከፍላላችሁ በቃ ልክ እንደ አንድ የሆነ እንደ መኪና ወይ እንደ አንድ ቤት ማለት እንደ አንድ ሪሶርስ ልጁ ላይ ምን ትከፍላላችሁ ታክስ ትከፍሉላችሁ እናንተ ማለት ነው ለምን መንግስት ለዛ ልጅ ምንም አይነት ኃላፊነት አይወስድም በቃ because ያቺ ሀገር ያን ልጅ ሳትፈልገው ነው የመጣው ማለት ነው ሶ ግዴታ ለዛ ነገር ምን ትከፍላላችሁ ማለት ታክስ ትከፍላላችሁ ያን ልጅ ለማኖር ማለት ነው ሶ ይሄ ነው እሺ የመጨረሻው ርዕሳችን የዛሬው እንግዲህ measures taken to curb the growth rates of population ነው የህዝብ ቁጥር እድገትን ለመቆጣጠር ከርብ ለማድረግ ለመቆጣጠር ወይ ደግሞ ለመክታት ማለት ነው ምን አይነት ሜጀሮችን እንከተላለን ነው global population is increased by 1.5% per year ይለናል በአመት የዓለማችን የህዝብ ቁጥር በአመት በ1.5% ይጨምራል ለምሳሌ አሁን ላይ ያለው የዓለም ህዝብ ቁጥር 1 ቢሊዮን ከሆነ 1 ቢሊዮንን በ1.5% አባዙትና ያ የሚመጣላችሁን ቁጥር 1 ቢሊዮን ላይ ጨምሩት ማለት ነው ሶ a growth rate should it persist that less than half of the century will double the number of people who lives on the planet ይለናል ይሄ ማለት ከ50 አመት በኋላ አሁን ያለው ፖፑሌሽን ሚላን ማለት ደብል ይሆናል እንደማለት ነው on the half of century ማለት ሴንቸሪ 100 አመት ነው 100 አመት half ስንት ነው 50 ነው ሶ በሚቀጥሉት 50 አመታት ውስጥ አሁን ያለው ፖፑሌሽን ቁጥር በቀጣዩ 50 አመት ውስጥ ምን ይላል ማለት ነው ደብል ይሆናል ማለት ነው in response to the fear of population growth out of hand and outstripping available resources there had been a number of national regional international initiatives aims to slowing down the world's fast growing population ይለናል አሁን ላይ ከፍተኛውን የህዝብ ቁጥር በመኖሩ ምክንያት ይሄ ከፍተኛውን የህዝብ ቁጥር ከቁጥጥር ውጭ ሳይወጣ ወይም ደግሞ out of hand ሳይሆን እንዲሁም outstripping ወይም ደግሞ ያለውን ሪሶርስ
መሬት ላይ የያዘችውን ሪሶርስ አውትግሪፒንግ ከማድረጉ በፊት ወይም ከማጥፋቱ ከመጨረሱ በፊት በሀገር አቀፍ ደረጃ በሪጂዮናል ወይም በክፍለ አህጉራዊና በዓለም አቀፋዊ ደረጃ የተለያዩ ስራዎች እየተሰሩ ይገኛሉ ነው። እሺ ሶ ኢንተርናሽናል ሙቭስን ስንመለከት ወይም ዓለም አቀፍ ደረጃ እየተካሄዱ የሚገኙ ስራዎችን ስንመለከት ኢን 1994 ላይ ዘ ዩናይትድ ኔሽን ፖፑሌሽን ኢንፎርሜሽን ኔትወርክ ይለናል POPIN ኦርጋናይዝድ አን ኢንተርናሽናል ኮንፈረንስ ኦፍ ፓርላሜንታሪያን ኦን ፖፑሌሽን ኤንድ ዲቨሎፕመንት ኤንድ ዘ ኢንተርናሽናል ኮንፈረንስ ኦፍ ፓርላሜንታሪያን ኦን ፖፑሌሽን ኤንድ ዲቨሎፕመንት ኢን ካይሮ ይለናል። ካይሮ በግብጽ ከተማ ካይሮ ውስጥ ሁለት አይነት ፖፑሌሽን ፕሮግራሞችን ወይም ደግሞ ይዘቶችን አዘጋጅቷል። የመጀመሪያው ኢንተርናሽናል ኮንፈረንስ ኦፍ ፓርላሜንታሪያን ኦን ፖፑሌሽን ዲቨሎፕመንት ይሄ ኮንፈረንስ ነው። ይሄን ኮንፈረንስ አካሂዷል ወይም ስብሰባ አካሂዷል ነበር። ሁለተኛው ኮንፈረንስ ደግሞ ኢንተርናሽናል ኮንፈረንስ ፓርላሜንት ኦን ፖፑሌሽን ኤንድ ዲቨሎፕመንት አዘጋጅቶ ሁለት እንትሎችን ኮንፈረንሶችን አዘጋጅቶ መክሯል ማለት ነው። ሶ በእነዚህ ኮንፈረንሶች ላይ there was a shift in thinking recognized at Cairo toward the viewing of population from a more human and equitable perspective ይለናል። በዚህ በካይሮ ስብሰባ ላይ እንግዲህ ስለ ሂውማን ፖፑሌሽን እና ስለ ሂውማን ኢኩዊቴብል ፐርስፔክቲቭ የተለያዩ ምልከታዎች ወይም ደግሞ አስተሳሰቦች ተነስተዋል። እንመልከት። today more than half of the all developing countries have a national policy population policies and about 130 national government subsidies family planning services ይለናል። አሁን ላይ ካሉ ታዳጊ ሀገራቶች ውስጥ ከግማሽ በላይ የሚሆኑት ሀገራቶች ምን አላቸው? ናሽናል ፖፑሌሽን ፖሊሲ ያላቸው ወይም በሀገር አቀፍ ደረጃ ወይም በየሀገራቶቹ ምን አላቸው ማለት ነው። የህዝብ ቁጥር የሚከላከሉባቸው የሚቀንሱባቸው መንገዶች ፖሊሲዎችን ቀርጸው እየተንቀሳቀሱ ይገኛሉ። በዓለም ላይ ከሚገኙ ሀገራቶች ውስጥ ነው ከ190 ምናምን ሀገራቶች ነው ወደ 130 የሚጠጉት ሀገራቶች ውስጥ የሚገኙ መንግስታት ወይም ደግሞ የ130 ሀገራት መንግስታት ምን እያደረጉ ነው? ፋሚሊ ፕላኒንግ ሰርቪስን ሰብሲዳይዝ እያደረጉ ነው። ወይም ደግሞ ይሄ የፋሚሊ ፕላኒንግ ሰርቪስ ወይም ደግሞ የወሊድ መቆጣጠሪያ ኤክስቴንሽን እንትሎች ምንድነው በየገጠራማ አካባቢዎች ላይ የተለያዩ ጤና ኤክስቴንሽኖችን እንትን በማለት በማሰማራት ለማህበረሰቡ እውቅናን እንትን ማለት ምሮስሙ ኖሌጅ ነው ወይም ደግሞ አዌርነስ መስጠት የተለያዩ እነዚህ ኮንዶም እንዲሁም የተለያዩ እርግዝና መከላከያ እንትሎችን በነፃ ለማህበረሰቡ እንዲዳረስ በማድረግ መንግስት ወጪውን እየሸፈነ እነዚህ ፋሚሊ ፕላኒንግ ሰርቪሶችን እየሰጠ ይገኛል ማለት ነው። ሶ ፖፑሌሽንን የዓለም ህዝቦች ፖፑሌሽንን ከርብ ከሚያደርጉባቸው ፖሊሲዎች መካከል ወይም ደግሞ እንደ ዓለም ሁሉም ጋር ከተለመዱት ውስጥ ዋነኞች ውስጥ እዚህ ጋር ሶስቱ ተቀምጠዋል። የመጀመሪያው ቻይልድ ታክስ ነው። ቅድም እንዳልኳችሁ ሃየር ታክሴሽን ፎር ፓረንትስ ዊዝ ሞር ቺልድረንስ ኢዝ ዋን ኦፍ ዘ ሜተር ዛት ካን ቢ ዩዝድ ቱ ኮንትሮል ዘ ፖፑሌሽን። አሁን በብዙ ሀገራት እየተተገበረ ይገኛል። ብዙ ልጆች ለሚወልዱ ቤተሰቦች ከፍተኛ የሆነ ታክስ በልጆቻቸው መጠን ይጣልባቸዋል። ሶ ለሚወልዷቸው ልጆች ወይም ደግሞ ከመጠን በላይ ለወለዷቸው ልጆች ምን ያደርጋሉ ማለት ነው? ታክስ ይከፍላሉ ማለት ነው። ዋን ቻይልድ ፖሊሲ ልክ እንደ ቻይና ያሉ ሀገራት ደግሞ ምን ያደርጋሉ? አንድ ልጅ የመውለድ ፖሊሲን እየተከተሉ ይገኛሉ። ኮንትራሴፕሽንስ አስ ዋን ኦፍ ዘ ፋሚሊ ፕላኒንግ ይለናል። ወይም ደግሞ የውልደት መጠንን ለመቆጣጠር ዋን ቻይልድ ፖሊሲ የሚከተሉ ሀገራት ምንድን ነው የሚሉን? ኮንትራሴፕቲቭ ወይም ደግሞ ውልደትን መከላከል ማስቆም፣ በቃ ሴቱም ሆነ ወንዱ በትዳር መቆየት ይችላሉ። ነገር ግን ከአንድ ልጅ በላይ መውለድ አይችሉም። ኮንትራሴፕሽን ሜተር እየተጠቀሙ አብረው እንደፈለጉ ነው መቆየት ይችላሉ። ይሄ በዓለም አቀፍ ደረጃ በብዙዎች ዘንድ እየተተገበረ የሚገኝ ሜተር ነው። ዋን ቻይልዱ እንኳን ባይተገበር ኮንትራሴፕሽን ሜተዱን በብዙዎች ዘንድ እየተተገበረ ይገኛል። የመጨረሻው ፋሚሊ ፕላኒንግ ነው። እንደ ሀገራችንም እንደ ሌሎች ሀገራትም ኢንሰንቲቫይዝድ የሆነውና በብዙዎች ዘንድ ተቀባይነት ያገኘው ይሄ ነው ፋሚሊ ፕላኒንግ። ዘ ኢኒሺዬቲቭ ጎል ዋዝ ቱ ፕሮሂቢት ዘ ቫስት ሜጆሪቲ ኦፍ ፋሚሊ ዩኒትስ ኢን ዘ ካንትሪ ፍሮም ሃቪንግ ሞር ዛን ዋን ቻይልድ ኢች ይለናል። ከአንድ ልጅ በላይ መውለድ ትችላላችሁ፣ ነገር ግን ምን ማድረግ ነው? ፕላን ማድረግ ነው። ቢያንስ እድሜን እያራራቁ ለምሳሌ በ4 ዓመት በ5 ዓመት ጋፕ መውለድ ቢኮዝ የሀገሪቷም ኢኮኖሚ አይጎዳም፣ የቤተሰቡም ኢኮኖሚ አይጎዳም። ሁለት ደግሞ ባራራቁ ቁጥር ደግሞ የቤተሰብ መጠኑ ወይም ደግሞ የቤተሰብ ቁጥሩ የመጨመሩ መጠን ይቀንሳል። ለምሳሌ በ25 ዓመቷ የመጀመሪያ ልጇን ብትወልድ 30ኛ ዓመቷ ላይ ሁለተኛ ልጇን ብትወልድ 35 ዓመቷ ላይ ሶስተኛ ልጇን ልትወልድ ትችላለች። ማክሲመም ከሄደችም እስከ አራተኛ ልጇ 40 ላይ ትወልዳለች። በቃ አለቀ፣ ጨረሰች ማለት ነው። ከአራት በላይ አትሄድም። የዛን ያህልም ላትሄድ ትችላለች ማለት ነው። የዚህ አይነት ፋሚሊ ፕላኒንግ እና የወሊድ መቆጣጠሪያ መንገዶችን በመጠቀም የህዝብ ቁጥርን መቀነስ ይቻላል ማለት ነው። ቻሌንጅ ኦፍ ፖፑሌሽን ኮንትሮል እንዲሁም ደግሞ ዘ ሪሌሽንሺፕ ቢትዊን ፖፑሌሽን ግሮዝ ኤንድ ሰስቴይነብል ዲቨሎፕመንት በቀጣይ የምናየው ፓርት ይሆናል ማለት ነው። ቢኮዝ በጣም አጠር ያለና ቀለል ያለ ፓርት ነው። በቀጣይ ቪዲዮ እስከምንገናኝ እንግዲህ በያላችሁበት መልካም ጊዜ